ሕዝቡና ጲላጦስ እንዲህ ሲነጋገሩ የጲላጦስ ሚስት በዚህ ንጹሕ ሰው ደም ኃላፊ እንዳትሆን ወቅ የሚል መልእክት ካየችው ሕልም ጋር አብራ ላከችለት። ጲላጦስ ግራ ገባው። ከዚህ ከንጹሕ ሰው ደም ንጹሕ ነኝ እናንተ ወቁ ሲል ሕዝቡም የዚህ ሰው ደም በእኛና በልጆቻችን ይሁንብን አሉ። አይሁድ ግን ጌታችን ኢየሱስን እየሰደቡ አንድ ጊዜ ወደ ምሰሶ ገፍተው ጣሉት። የስድቡ ውርጅብኝ ግን በዕለተ ዓርብ ብቻ አልነበረም። 3 ዓመት ሙሉ ሰደቡት እንጂ የዮሴፍ ልጅ ነው፣ የሳምራዊ ሰው ነው፣ አጋንንትን ካለቆቻቸው እየተነጋገረ ያወጣል ያሉ የስድብ መዓት አወረዱበት። አጋንንት ያደሩባቸው ሰዎች ግን ከአይሁድ 1000 ጊዜ ተሽለው ምስክር ሆኑት። ጋኔን እንደሌለበት ከቤልዜቡልም ጋር መስማማት እንዳያውቅ የልዑል እግዚአብሔር የባህሪ ልጅ ሲሉ መሰከሩ። አይሁድ ግን ኃጥእ፣ በደለኛ፣ ክፉ አድራጊ፣ የሚያስት የሚሳደብ ነው እያሉ ዘበቱበት። ጌታችን ግን በባህሪው ንጹሕ፣ በአነዋወሩ ክቡር፣ እውነተኛም ነው። ስለ ኃጢአት ከናንተ የሚከራከረኝ ማን ነው ብሎ አይሁድን እንዳላቸው እርሱ ኃጥእ አይደለም። አንድ ቀን አንዲት ሴት ስትሴስን አግኝተው በሙሴ ሕግ መሰረት ሊፈርዱባት ጻፍት ፈሪሳውያን ወደ እርሷ መጧት። ያችን ሴት ኃጢአትሽ ተሰረየልሽ ዳግም አትበድይ ያላትን አምላክ አይሁድ ግን እርሱን ኃጥእ አሉት። በዘኬዎስ ቤት ሽቶ የቀባችውን እግሩንም በእንባ ያጠበችውን በራሷ ጠጉር የጠረገችውን ያችን ሴት ብዙ ኃጢአቷን ይቅር አላት፣ ብዙ ወደዋለችና። ኃጢአትን ይቅር የሚል በጎ የሚሰራ እንደዚህ ያለውን አምላክ ገፉት፣ ሰደቡት። ይገርፉትም ዘንድ እግሮቹንና እጆቹን ከድንጋይ ጋር የኋሊት አሰሩት። ካሰሩትም በኋላ በማከታተል ጭፍሮች ይገርፉት ጀመር። የሚሞት እንዳይገረፍ የማይሞት እንዲገረፍ እያወቁ በግፍ ገርፈው በግፍ ገደሉት። ንጹሕ ክርስቶስ ሆንክ በደለኛ ብለህ ስለኛ መስቀል አሸክመው አስረው ገረፉህ እያዳፉህ መስቀል አሸክመው አስረው ገረፉህ እያዳፉህ እጅና እግርህ በብረት ተመታ የዓለም ጌታ ጌታ ሆይ የተገረፈባቸው አለንጋና ገመድ በደም ታለለ። ከግርፋቱም ጽናት የተነሳ ሥጋው ሁሉ አለቀ። የማይገረፍ አምላክ ሥጋን በመልበሱ ሰውን ለማዳን የሰውን ሥጋ ለብሶ በመምጣቱ ተገረፈ። የመላእክት ሰራዊት በፍጹም መደንገጥ ለሚሰግዱለት እየዘበቱ በፊቱ ተንበረከኩ። ቅዱስ ዮሐንስ አፈወርቅ በቅዳሴ ድርሰቱ የጌታ ትሕትናና ዝምታ ቢገርመው ይህን ያህል ትሕትና እንደምን ያለ ትሕትና ነው! ይህን ያህል ትዕግስት እንደምን ያለ ትዕግስት ነው! ይህን ያህል ዝምታ እንደምን ያለ ዝምታ ነው! ይህን ያህል ቸርነት እንደምን ያለ ቸርነት ነው! ይህን ያህል ሰውን ማፍቀር እንደምን ያለ ፍቅር ነው! ክርስቶስ በመገረፉ
ሰውን ሁሉ ከተገረፈበት ኃጢአትና ፍዳ ዳነ። ስለ ልጆቹና ስለ አዳም መገረፍና መታሰርን ከፈለ። ጲላጦስ በሕዝቡ ላለመጠላት በአይሁዳውያን ለመወደድ ፍቃዳቸውን ለመፈጸም ስቀሉት ብሎ ጌታችንን ለአይሁድ ሰጣቸው። አይሁድና ጭፍሮቻቸው ጌታን ወደ ፍርድ አደባባይ ወስደው አንድ ወጥ የሆነችውን ልብስ ገፈፉና ቀይ ግምጃ ለበሱት። እንደ መብረቅ የሚያንጸባርቅ እንደ በረዶ ነጭ የሆነ ልብስ የሚለብስ ሲሆን ለመዘባበት ቀይ ሐርና ነጭ ሐር አለበሱት። ለኪሩቤል የመብረቅ ልብስ ለሱራፌል ግርማ ያለ ልብስ የሚያለብሳቸው እሱን ቀይ ግምጃ ለበሱት። በሳት በተጋረደ ዙፋን ላይ የሚቀመጥ እሱን በመዘባበቻ መቀመጫ ላይ አስቀመጡት። ከዘንባባና ከሾህ ጋር የታተቱ በመርፌ አምሳል የተሰሩ 50 ሾኮች ያሉበት የመገዳደሪያ አክሊል አቀዳጁት። እኒህ ሾኮቹ እስከ ራሱ አጥንት ድረስ ገቡ። የሕይወት መገኛ እርሱን የሾህ አክሊል አቀዳጁት። መላእክትን የብርሃን ራስ ቁር የሚያቀዳጃቸውን የነገስታት ገዢ የሚሆን እሱን የሾህ አክሊል አቀዳጁት። የሾህ አክሊል ደፍተህ ጎንህን ተወጋ አልፋ ኦሜጋ የሾህ አክሊል ደፍተህ ጎንህን ተወጋ አልፋ በሾህ አክሊሉ የተጎዳው ራሱ ደም አዘነበ፣ ፊቱ ደም ለበሰ፣ ሰውነቱ ሁሉ በደም ተጠመቀ። በቀኝ እጁ ዘንግ አስያዙት፣ ያሽሟጥጡ ከፊቱ እየወደቁ እጅ ነሱት። የአይሁድ ንጉሥ ሰላም ላንተ ይሁን እያሉ ዘበቱበት። የመላእክት ሰራዊት እየደነገጡ የሚሰግዱለትን ስልጣናት ሊቃናት እየፈሩ ለሚሰግዱለት ለሱ አይሁድ ግን በትዕቢት እጅ ነሱት። ያላስደስት ሲላቸው ከሰው ልጆች ሁሉ ይልቅ ደም ግባቱ በሚያምር በጌታችን ላይ አይሁድ ምራቃቸውን ተፉበት። ግብዞች እንደራሳቸው መስሏቸው ምራቅ የተፉ በፊት ቀለዱ አንተ ሊጎዱ ምራቅ የተፉ በፊት ቀለዱ አንተ ሊጎዱ ፊቴን አይቶ የሚቆም የለም ብሎ በተናገረ በጌታችን ፊት ላይ ተፉበት። እርሱ ግን ምራቃቸውን ተጸይፎ ፊቱን አልመለሰም። የሚያስጸይፍ ምራቅን በፊቱ ላይ በመቀበሉ በኃጢአት የተቋቆረና የኃጢአት ቅባት የተቀባ ፊታችንን ደስ በሚያሰኝ ቅባቱ ብሩህ አደረገው። ራሱን በበትር ፊቱን በጥፊ መቱት። ኪሩቤል ፊቱን ከማየት የተነሳ በሳት አጥናፍ የሚሰውሩት ያልበደላቸውን እሱን አይሁድ ፊቱን መቱት። ፊቱ እንደ መንፈስ ቅዱስና እንደ አባቱ ሲሆን በስጋው ፊቱን በጥፊ መቱት። ከፊቱ ግርማ የተነሳ ፍጥረት ሁሉ የሚርድ የሚንቀጠቀጥለትን አምላክ ፊቱን በጥፊ መቱት። መከራውን ስቃዩን አበዙበት። ተደፋ ተገፋ በጥፊ ተመታ እየደበደቡ